ዛሬ ለምሳ ሀኒድን የሰራሁት ባባ ሀኒድ በጣም ነው የሚወደው። ለዛም ነው የሰራሁለት የአባቶች ቀንን በማስመልከት። ሰላም አለይኩም እንዴት ናችሁ? ስጋው እንደምታዩት አፍ ውስጥ የሚቀልጥ በጣም ለስላሳ የሆነ ስጋ ነው። ጣሙን በጣም ነው የሚጣፍጠው። መሞከር አለባችሁ። እኔ የምጠቀመው ቶሎ የሚያበስለው ድስት ነው፣ ቶሎ እንዳይደርስልኝ። እሱ ላይ 2 ፍሬ እንደዚህ የተከተፈ ካሮት አድርጌ እንደዚህ በደንብ ጥብስ አድርጌ ካረኩት በኋላ አወጣሁት። ከዛ ደግሞ እዛው ላይ 2 ፍሬ ሽንኩርት አድርጌ በሽሪሜሪ የተከተፈ አንድ ላይ ከጠበስኩት በኋላ ከሙን፣ ቆንዶ በርበሬና ቀረፋ የተከተፈ ነጭ ሽንኩርት ከዛ ስጋችሁን ጎረድ አድርጋችሁ ቅመሙ እንዲመጥላችሁ መክተት ነው። እሱን ላይ ጥብስ ካደረጋችሁት በኋላ ቅመም ሄል አደረኩኝ። ከሙንና ቆንዶ በርበሬ አንድ ላይ ተፈጨ የስጋ ቅመምና ፓፕሪካ ያደረኩት። ሌላ አልተጠቀምኩኝ። አንድ ፍሬ ደግሞ ክኖር አደረኩበት። እኔ ጣዕሙ ደስ ስለሚለኝ ነው። ክኖሩም ቅመሙ ጨው ስላለው ትንሽ ጨው ነው ጨመርኩት። ከዛ አንድ ላይ ከቅመሙ ጋር ጥብስ ካደረጋችሁት በኋላ አንድ ቀላ ያለ ቲማቲም በትናንሹ ከትፋችሁ ትጨምሩበታላችሁ። ከዛ በኋላ ሙቅ ውሃ መከለስ ነው። እኔ ሩዙን እዚሁ ላይ ስለማልሰራ ስጋውን የሚያበስለው ውሃ ብቻ ነው የማደርገው፣ ስጋውን የሚሸፍነው ያህል ማለት ነው። እናንተ ሩዛችሁን እዛው ላይ የምትሰሩ ከሆነ ውሃ በደንብ አድርጉበት እና ደግሞ የሞቀ ውሃ ማድረግ አትርሱ። እሱን ከድኜ ከጣድኩኝ በኋላ ለሩዙ ደግሞ ሽንኩርት፣ ቀረፋ፣ ከሙን አድርጌ ከጠበስኩ በኋላ የፈላ ውሃ ጨምሬ አንድ ላይ ከተንተከተከ በኋላ ሩዙን አጥቤ ለ40 ደቂቃ ያህል ዘፍዝፌዋለሁ። ከዛ ውሃው እንደዚህ ከተንተከተከ በኋላ ሩዙን ጨመርኩበት። ሩዝ ዘፍዝፋችሁ ስትሰሩ ውሃ በጣም ትንሽ ነው የሚፈልገው። እንደ ኖርማል በጥሬው እንደምትሰሩት ያህል ውሃ አይፈልግም ለመበሰል ማለት ነው። ከዛ ስጋውም እንደዚህ ሆኖ ከደረሰ በኋላ ትንሽ ውሃ ነው የቀረው። ፓትራ ላይ ያወጣሁት ስጋውን ከዛ አጠለልኩትና ቅመሞች እንዲወጣልኝ ውሃውን ብቻ ስለፈለኩኝ ውሃውን ቦረሽኩትና ፓፕሪካ ቀባሁለት። ኦቨን ውስጥ ከትቼ ቃ እስኪል ድረስ አቆየሁት። ሞክራችሁ አሳውቁኝ። ወዳችኋለሁ። ቻው